ውላቸውን ሳያድሱ ውላቸው ኤክስፓየርድ አድርጎ ግን ደግሞ አከራዩም ተከራዩም አብረው ኖረው እድሳት ሳይፈጽሙ 2 ወር ካደረጉ የ1 ወር የቤት ኪራይ ቅጣት አለ ማለት ነው። 3 ወር ካደረጉና ከ3 ወር በላይ ካደረጉ የ2 ወር የቤት ኪራይ አለ። አዲስ ተከራይ አስገብተው አዲስ ተከራይ ገብቶ ከተከራዩ ጋር ውል ካላደሱና ይሄ ደግሞ እንዲሁ ውላቸውን ካላስመዘገቡ ደግሞ ይሄም የ1 ወር ቅጣት አለው። ውል ያላቸው ውላቸውንም ሳያድሱ ተቆጣጣሪው አካል ተቆጣጣሪው በሁለት ምክንያት ይቆጣጣራል። አንዱ ጥቆማ ሲደርሰው ሁለተኛ አሰስመንት በአሰስመንት ሄዶ ከደረሰበት ውል ያልታደሰ ውል ካገኘ ኦር ተከራይ ኖሮ ደግሞ ውል ያልተመዘገበ ካገኘ ከ1 እስከ 3 ወር ድረስ የሚያደርስ ከ1 ወር እስከ 3 ወር ድረስ የሚደርስ የኪራዩን መጠን ቅጣት ይቀጣሉ ማለት ነው። በውጭ በኩል በመንደር ውሎች እንደዚህ ጋራ መኖሪያ ቤቶች አካባቢ ያሉ የሚባሉ ውሎች አሉና ፈጽሞ የተከለከሉ ስለሆኑ ለነሱ ውሎች ሊገዛ አይገባም ተከራይ። አከራይም ደግሞ በእነዚህ ውሎች አከራይቶ አዋውሎ ቢገኝ እና እዚህ ከተቀመጠው ወይ ደግሞ መጀመሪያ በህጋዊ ውል ካዋዋለው እና ከሚያስከፍለው ሬት ውጪ ያስከፈለ ቢገኝ ተጠያቂ ይሆናል። ሁሉም አከራዮች ተከራዮቻቸውን ይዘው እኛ ወዳዘጋጀነው የውላቸውን ወደሚያድሱበት ወረዳዎቻቸው እና የመሶብ አንድ ማዕከል እንዲሁም ክፍለ ከተማ ሄደው ውላቸውን እንዲያድሱ በዚህ አጋጣሚ ማሳሰብ ፈልጋለሁ።